ዛሬ እንግዲህ ድምፄን ቀንሼ ላወራችሁ ነው። በዚህ ድምፄ ደግሞ ሰምታችሁኝ ትረዱኛላችሁ ብዬ ተስፋ አደርጋለሁ። ስለ ግባቱ ባወራ ደስ ይለኝ ነበረ፣ ግን ዛሬ በጣም የገረመኝ ነገር ነው ማወራችሁ። ባለፈውም ገርሞኝ ነበረ፣ የዛሬው አያምጣም ነው። እንዲህ ይሄ ወገን ጆርደን ያላችሁ ብቻ ናችሁ ወይስ ሌላ ሀገርም ያላችሁ እናት ስትታመም አጠቃላይ ቤተሰብ ሲታመም እንዴት ነው የሚሆኑት? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዜዶ ሳቂታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን አላችሁ? ደህና ናቸው? ደህና ነኝ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ያልኩኝ ዛሬም ለየት ባለ በሁለት ነገሮች ነው የመጣሁት። በመጀመሪያ ይህንን የማሳያችሁ ውህድ ምንድን ነው? በጣም ብዙ ሰዎች እና ብዙ በቃ አላቅም በጣም የሚፈሩት ነገር አለ ማለት ነው። ይሄ ዱቄት ነው፣ ንፍሮ ዱቄት። የተኛውም ዱቄት ይሆናል። ቫዝሊን አዘጋጅቻለሁ። ይሄ ደግሞ ፐርም ነው። ፐርም የምታውቁት ታውቁታላችሁ። ፐርም በጣም ፀጉርን ይጎዳል ይላሉ። አዎ የሚጎዳባቸው አሉ፣ በጣም ይጎዳቸዋል። ምክንያቱም እኔን አልጎዳኝም፣ ሲስተሬን ግን ይጎቷታል። ለምንድን ነው የጎዳት? እንክብካቤ ስላላደረገችለት ነው። ሁለተኛ ነገር ደግሞ የመጀመሪያ ጊዜ እኛ እንዴት እንደምንቀባው ስለማናቅ፣ አንደኛ በቆሻሻ ፀጉር መሆን አለበት። የቆሻሻን ፀጉር ለማግኘት ደግሞ ላዝም እድሜ ልካችሁን ሳትታጠቡት የነበረ ፀጉር ለማለት ፈልጌ አይደለም። አይደለም። ፀጉራችን ቆሻሻ ባይኖሩበትም እንኳን ምን እናደርጋለን? ይኸው ዱቄት፣ የተኛውንም ዱቄት ሰነጣጥቀን ፀጉራችን እንሰነጥቃለን። ከዛም መጀመሪያ 4 ቦታ ከያዝነው በኋላ በትንንሹም ከሆነ ሰንጥቀን ዱቄት እናደርጋለን። በነገራችን ላይ ይሄንን ራሴ ነኝ ያደረግኩት። ሰው ቢያደርጋችሁ እስከምትለምዱት ድረስ ሰው ቢያደርጋችሁ ተመራጭ ነን። ይሄ ደግሞ አሲድ የሚገባበት አይደለም፣ ራሱን የቻለ ሁሉም ነገር የተዘጋጀ ነው ማለት ነው። ግን የመጣሁት ይህን ላወራ አልነበረም። ግን ካሳያችሁ አልቀር ለምን አልነግራችሁም? ይህንን የዛሬ ስለ ፀጉርና ስለ ፐርም በሌላ ሰው የሚያስተላልፈውን እኔ ወስጄበታለሁ። እንግዲህ እስቲ የምታውቁት አይ ልክ አይደለሽም፣ አይ ልክ ነሽ ብላችሁ ኮሜንት እንደምታስቀምጡልኝ ተስፋ አድርጋለሁ። በመጀመሪያ ዱቄትን አመጣሁኝ። ፀጉሬን ሰነጣጥቄ ዱቄቱን ነሰነስኩኝ ማለት ነው። ይሄንን ሁሉ ዱቄት ለፀጉሬ ተቀብቼ አይደለም እንዳለ አምጥታችሁ እንዳትገለብጡት፣ ትንሹም ይበቃል ማለት ነው። 2 ማንኪያ አትጨርሱም። ፀጉራችሁ ወይንም ደግሞ ጭንቅላታችሁ ትልቅ ካልሆነ ድምፄ ይሰማ አይሰማ አላውቅም። በጣም ምንድነኝ ማውራት በነበረብኝ ሰዓት ነው እያወራሁት ያለሁት ማለት ነው። ይህንን ካደረግኩት በኋላ ለፊቴ ከነ ጆሮዬ እንዳለ ቫዝሊን አደረግኩኝ ማለት ነው። ከነ እጆቼ ቫዝሊን አደረግኩኝ። ቫዝሊን ካደረግኩኝ በኋላ ይሄንን እንደ ቅቤ ነው አውጥቼ ፀጉሬን ባሳያችሁ ምን አይነት ፀጉር እንደሚሰጠን ባሳያችሁ ደስ ይለኝ ነበረ፣ ግን አልተሳካልኝም። አደርጋለሁ ብዬ ነበረ፣ ግን ያው ድንገት የተፈጠረ ነገር ነበረ፣ አልተመቼኝም ማለት ነው። ይህን ካደረግኩልኝ በኋላ ተቀባሁት። ጽሁፉ ለ15 ደቂቃ ነው የሚለው፣ በፀጉራችን መቆየት አለበት 15 ደቂቃ ነው የሚለው። እኔ ግን የራሴን ፀጉር በጣም ከሪስ ስለነበረ ያኔ ሽቦ ስለነበረ ቆይቶ ስለነበረ 2 ዓመት አልፎኛል። በፊት ይቀባለው በየ6 ወሩ። አሁን ላይ ደግሞ ማግኘት ስላልቻልኩኝ በስደት 2 ዓመት ከምናምን ቆይ ማለት ነው። ድንገት ሳገኘው ደግሞ ላዝም 15 ደቂቃ ያለኝን ለስንት አደረግኩት? ለ25 ደቂቃ አቆየሁት ማለት ነው። የመጀመሪያ ጊዜ ያቃትል ነበረ። የአሁኑ ግን ከአንድ 2 አላቃጠለኝም። ያላቃጠለኝ ደግሞ አንደኛ ጭንቅላቴን አላስነካሁትም፣ ቆዳዬን አላስነካሁትም። ባስነካውም ደግሞ ዱቄቱ ይከላከላል ማለት ነው።
ዱቄቱ መከላከል አለበት የግዴታ። ፀጉራችሁን የመቃጠል ስሜት ከተሰማችሁ ምናልባት ቶሎ ብላችሁ እንድትታጠቡት አስታውቃችኋለሁ። ብዙም ለፀጉር የማይመቻቸው ብዙ ልጆች አሉ፣ ግን ለእኔ ፀጉር ተመችቶኛል አልሐምዱሊላ። ይህንን ከተቀባን በኋላ ከ15 ደቂቃ በኋላ እንታጠበዋለን። መጀመሪያ በውሃ ሞቅ ባለ ውሃ ቢሆን ይሻላል። ከታጠብን በኋላ ደግሞ በሳሙና በየትኛውም ሳሙና ኢትዮጵያ በነበርኩ ሰዓት ላይቭ ቦይ በሚለው ሳሙና ነበረ። አሁን ደግሞ ዶቭ በሚለው ነው የታጠብኩት። ከታጠብኩት በኋላ ደግሞ ራሱን የቻለ ሻምፖ አለው ማለት ነው። ይሄ ከጀርባዋ ትንጤዋ ማለት ነው። እሱን ካደረግን በኋላ ካላስ አለቀ ነው። ወላሂ እኔም በጣም አሪፍ ነው። በቃ ፀጉራችን ቢያንስ ወደ ኋላ ይሆናል። በቃ ሁልጊዜ መተኮስም አያስፈልገውም። ግን ላዝም ቅባት ማጣት የለበትም። እንክብካቤ ያስፈልገዋል። ትሪትመንት ማድረግ አለባቸው። ካልሆነ ተሰባብሮ በጣም ይጎዳዋል። ፐርም በጣም ይጎዳል። ይሄንን ትሪትመንት ካደረጋችሁለት ከተጠነቃቃችሁለት አይጎዳም። አሪፍ ነው ብዬ ነው ማስበው። ለኔ ይጠቅሞኛል እና ለብዙ ጓደኞቼም እንደተጠቀማቸው አውቃለሁ። እኔ አይቻለሁ። ለአመታት ለ4 ለ6 አመታት የተጠቀሙ ጓደኞቼ አሉ። ሲጀመር ማለት ነው ቅባት ካላጣ ትሪትመንት የምታደርጉለት ወይንም ደግሞ እንክብካቤ የምታደርጉለት ከሆነ ፀጉራችሁ ሊሰባበር አይችልም፣ ሊወጣ አይችልም፣ ሊነቃቀል አይችልም። በእርግጠኝነት ፐርሙ አይደለም። ሁለት ደግሞ በፐርም ከተጎዳ በኋላ ደግሞ የሆነ ቅባት አለ፣ እናንተ ታውቁታላችሁ። አምጥቼ አንድ ቀን እንግዲህ አልተመቸኝም ብያቸዋለሁ። አንድ ቀን ተመችቶኝ በትክክል በአሪፍ መንገድ አቀርብላችኋለሁ ብዬ ተስፋ አድርጋለሁ። በመቀጠል የቀጣይ ንግግሬ ልግባ። ያለውበት ወይንም ማዳሜ በጣም ታማለች። አላህ አፊያዋን እንዲሰጣ ዱአ አድርጉልኝ። ምናልባት እስከ መጨረሻው ቪዲዮ የምታዳምጡት ካላችሁ በዚህ ድምፅ እንዴት አድርገን ነው የምናዳምጠው የሚል ይኖራል። ምንም ማድረግ አልችልም። ላዝም መስራት ነበረብኝ ማለት ነው። እና ሴትዮ ታማለች፣ ልጆቿ ተሰብስበዋሉ። ወይኔ ጉዴ ፈላ። እኛ ጋር እኮ ማለት ነው አልሐምዱሊላህ ወላሂ ሀበሻ መሆኔ እኮ አሁን ነው ያደሰተኝ። ያኔ ያለበት ሁኔታ ሳየው ዝግን ነው ያለኝ። ወላሂ በጣም ነው ያስጠሉኝ፣ በጣም ማለት ነው። እናት በመኖር በመሞት መካከል ከአላህ አላሁ አክበር ወላሂ እንዴት እንደምትሆን ማለት ነው። በጣም ነው የምታሳዝነው። ለሰከንድ ያለቅሳሉ ልጆቿ ተሰብስበው። ሲያለቅሱም ያለ ባዶ እጃቸው አይደለም ያለቅሱት፣ ሲጋራ በእጃቸው ይዘው ነው። ልክ ሲተውት ይተውታል። ልክ ማልቀስ ሲጀምሩ ሲጋራና ውሃ ሻይ መብላት ነው መጠጣት። ሁሉ ፍሪጁን ይከፍታል፣ ይጎርሳል። መርየም እናቴ ልትሞት ነው ይሉኛል። እኔ የመጣብኝም የወረደ እንደ ጫጩት ሆንኩኝ። ጫጩት በቃ እኔ በቃ ሁሉም ነገር አስጠልኝ። አውዝ ብላ እንዴ ሰው እንዴት እንደ ይሆናል እንዴ? እናት እንዴት እያዋጠች ለመሞት እየጣረች ሰው ሲጋራና ሻይ እንዴት ነው የሚጠቀመው? ለዛውም ሲጋራ እርስ በርስ ሁሉም ባልና ሚስት ነው። አረ እኔ በህይወቴ ሰምቼ አላውቅም። እኔ ጆርዳን ብቻ ላይ ያለው የሚመስለኝ ይሄ የጆርዳን እንትኑ ነው መሰለኝ፣ ያኔ ባህላዊ ነው መሰለኝ። እንዴ በአንዱ ባፉ እኮ ነው ምንትፍ አድርጎ የሚወስዱት። ለኔ አጤን ሲጋ ተቀበይና አምጪ ያሉኝ ለኔ ማለት ነው። እኔ አልኳጣ እኔ ስጋራ በእጄ ይዤ አምጥቼ ላንቺ ልስጥሽ ሲያምርሽ ይቀራል። ላ ወላሂ العظيم ما راح اعطيك ያልኳት። ليش ما راح اعطيك خلاص هاد سيجارة ما هي وانا سيجارة خلاص እንዴ እናት ፊት ለፊት ተገትረው በሰልፍ ገብተው ማለት ነው። እናት በመሃል ግልኮስ ተሰክቶላታል። ዶክተር መፍትሄ በቃ መላ የላትም ትሞታለች እያላቸው እነሱም እያሉ ሁሉም ለእያንዳንዱ ሲጋራ ተሰጥቶት እንደ ሻይም እንደ ቡና ሲጋራ ተሰጥቶት ይዚባል ያቡነዋል። ሴትዮዋን ግን በመሃል ነው። እኔ ወላ በህልሜ ነው እንዳየሁት ነው ያልኩት።
ህልሚማ ጥሩ ነገር አላይም እንዴ? እንዴት ይሄንን ተመኘውለት እንዴ? አረ እንደዚህ ነው። እሺ ከሞተች ምንድን ነው መሆነው? ቤቱን በስጋራ ሊያቃጥሉት ነው። እንደዚህ የሆነች እናት ናት እኮ እናት። እኛው እኮ ባዳይ እናት፣ አደባባይ ያየናት እናት ስትብላ ካየናት እናለቅሳለን አይደለ? ለማንም እናት ለሆነች ለማንም ለወለደች እናት ግን ራስ ምታት አሞኛል ካለች እንዴት ምግብ ይበላል? አይደለም ይሄ የማይፈቀደውና ይሄ በጣም የሚያስጠላ ሽታ ያለውን ስጋራ ቀርቶ እንዴ ራህመት ቤት ነኝ እንዲ ያለሁት እስካሁን ዛሬ አየዋቸው አልኩኝ። እና ለኩላል ዱዓ አድርጉልኝ። በያላችሁበት ሰላማችሁ ብዝት በል ባይ